አንዴ ወደ ነብዩ አለይሂ ሰላቱ ወሰላም አንድ ሰው መጣና አንተ የአላህ መልእክተኛ ሆይ አላቸው፣ በኔ በጣም ወንጀሌ ብዙ ነው። ወደ አላህ ብመለስ በዛሬዋ ሌሊት አላህ ይቅር ብሎ ይቀበለኛል ወይ አላቸው። አዎ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያ ረሱላህ ወገደራቲ ወፉጁራቲ፣ ይህ ሁሉ የፈጸምኩት ግፍ፣ ይህ ሁሉ ወንጀሌ እንዲሁ የሚቀበለኛል አላቸው። ቃለ ያዕፉ ዐንክ ወገደራተክ ወፈጀራተክ፣ ክፋት፣ መጥፎ ሥራ ሁሉንም ነገር ይቅር ይልሃል አሉት ነቢ ስ ላ ሰለም። ቃለ ያ ረሱላላህ፣ ደግሞ ጠየቃቸው፣ ገደራቲ ወፈጀራቲ፣ ይህ ሁሉ የሠራሁት ክፋት፣ ይህ ሁሉ መከራ፣ ይህ ሁሉ ያደረስኩት ጥፋት